ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የተፋሰስ ልማት ስራ የአካባቢውን ስነ ምህዳር ከማስጠበቅ ባለፈ በግብርና ምርትና ምርታማነት ላይ ከፍተኛ ለውጥ እያመጣ መሆኑን የጨታ ወረዳ አስተዳደር ገለጸም። በወረዳው ቦባ ቀበሌ በኤስኤልኤምፒ ፕሮጀክት የተደራጁ ማህበራት የ2018 ዓመተ ምህረት ተፋሰስ ልማት ስራ የወረዳው ከፍተኛ የስራ ኃላፊዎች በተገኙበት በይፋ ተጀምሯል። ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተገኘውን ዘገባ አማኑኤል ክንፌ እንደሚከተለው ያቀርበዋል። በማስጀመሪያ ፕሮግራሙ ላይ የተገኙት የጨታ ወረዳ ዋና አስተዳዳሪ አቶ ሰለሞን ኃይሌ የተፋሰስ ልማት ስራ ሳይንሳዊ አሰራርን ተከትሎ እንዲከናወን ከወረዳ ጀምሮ እስከ ንዑስ ተፋሰስ ልማት ማህበር አባላት ድረስ ያሉ የዘርፉ አመራሮችና ባለሙያዎች የተጠናከረ ድጋፍና ክትትል ማድረግ እንዳለባቸውም ተናግረዋል። በማስጀመሪያ ፕሮግራሙ ላይ የተገኙት የጨታ ወረዳ ዋና አስተዳዳሪ አቶ ሰለሞን ኃይሌ የተፋሰስ ልማት ስራ ሳይንሳዊ አሰራርን ተከትሎ እንዲከናወን ከወረዳ ጀምሮ እስከ ንዑስ ተፋሰስ ልማት ማህበር አባላት ድረስ ያሉ የዘርፉ አመራሮችና ባለሙያዎች የተጠናከረ ድጋፍና ክትትል ማድረግ እንዳለባቸውም ተናግረዋል። የአየር ንብረት ለውጥ ተጽዕኖን ለመቋቋምና ሊደርስ የሚችለውን ጉዳት ለመቀነስ የተፋሰስ ስራ ወሳኝ መሆኑን ገልጸው የአፈር መሸርሸርን በመቀነስ የአካባቢውን ስነ ምህዳር ማስጠበቅ ከሁሉም ማህበሩ አባላት ይጠበቃል ብለዋል። በፕሮግራሙ የመጡ ያሉ በርካታ የስራ ዘርፎችን ማህበረሰቡ በውጤታማነት ሰርቶ መጠቀም እንዳለበት የገለጹት አቶ ሰለሞን በአንዳንድ በማህበሩ አባላት በኩል የሚታዩ የግንዛቤና በሙሉ አቅም ወደ ስራ የመግባት ውስንነት በአስቸኳይ መታረም እንዳለበትም ጠቁመዋል። የተፋሰስ ልማት ስራ የአካባቢውን ስነ ምህዳር ከማስጠበቅ ባለፈ በግብርና ምርትና ምርታማነት ላይ ከፍተኛ ለውጥ የሚያመጣ መሆኑንም ገልጸዋል። የጨታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አለሙ ዘውዴ በበኩላቸው በቅድመ አያቶቻችን ተጠብቆ የቆየውን የአካባቢ ደንና የመሬት ለምነትን ለማስጠበቅ ፕሮጀክቱ የሚያደርገውን ድጋፍ ማጠናከርና የተሰሩ ያሉ የተፋሰስ ልማት ስራውን በባለቤትነት ጠብቆ ማቆየት ከሁሉም ይጠበቃል ብለዋል። የአፈርና ውሃ ጥበቃ ስራን ይበልጥ ውጤታማ ለማድረግ በየደረጃው ያሉ የተፋሰስ ልማት ማህበራት ትኩረት ሰጥተው መስራት እንዳለባቸውም አሳስቧል። የፕሮጀክቱ ፎካል አቶ አብዱ ስራጅ የተፋሰሱ ማህበር አባላት የየንዑስ ተፋሰስ ልማት እቅዶቻቸውን በተቀመጠው ጊዜ ሰሌዳ ውስጥ በውጤታማነት ማጠናቀቅ እንዳለባቸውም ገልጸዋል። በሌላ በኩል በኤስኤልኤምፒ ፕሮጀክት በኩማ ዋና ተፋሰስ የካርማ ማዕከላዊ ችግኝ ጣቢያና የአሳ እርባታ ቅድመ ዝግጅት ስራዎችም በወረዳ ከፍተኛ የስራ ኃላፊዎች የመስክ ምልከታ ተደርጓል። ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር የጤና ኤክስቴንሽን ፓኬጆችን ሳያሸራርፉ መተግበር እንደሚገባ የሳይለም ወረዳ ጤና ጥበቃ ጽህፈት ቤት ገለጸም። ጽህፈት ቤቱ የማርበርግ ቫይረስ ሊያደርስ የሚችለው ጉዳት መከላከልና መቆጣጠር በሚያስችል ሁኔታ ላይ በወረዳው አስተዳዳሪ ለሚመራው አብይ ኮሚቴ የግንዛቤ ማስጨበጫ ትምህርት ሰጥቷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ብሩክታይት ብርሃኑ ታቀርበዋለች። የጽህፈት ቤቱ የህብረተሰብ ጤናና ድንገተኛ አደጋዎች ቅኝትና ምላሽ የስራ ሂደት አስተባባሪ አቶ ጸጋይ መንገሻ የበሽታውን አስከፊነትና ጨምሮ በመተላለፊያና መከላከያ መንገዶች ዙሪያ ሰፊ ገለጻ አድርገዋል። የማርበርግ ቫይረስን ጨምሮ የሌሎች በሽታ መተላለፊያ መንገዶችን ለመግታት ከጤና ኤክስቴንሽን ፓኬጆች አንዱ የሆነውን የግልና የአካባቢ ንጽህናን መጠበቅ ወሳኝ እንደሆነም ገልጸዋል። በሽታው ከኮሮናም በላቀ ሁኔታ አስከፊ መሆኑን የገለጹት አቶ ጸጋይ በኮቪድ ወቅት ከታየው ጥንቃቄ በላቀ ሁኔታ መጠንቀቅና ተለምዷዊ ግንኙነቶችን መቀነስ እንደሚገባ ማሳስበዋል። የሳይለም ወረዳ ዋና አስተዳዳሪና የኮሚቴው ሰብሳቢ አቶ አማኑኤል አየለ በበኩላቸው የሃይማኖትና የትምህርት ተቋማት በርካታ የህብረተሰብ ክፍል የሚገናኝባቸው እንደመሆናቸው መጠን የበሽታውን አስከፊነት በመረዳት ለአማኞቻቸውና ለማህበረሰቡ ስለ ማርበርግ በሽታ አሳሳቢነት ግንዛቤ መፍጠር ስራ በኃላፊነት መንፈስ መስራት አለባቸው ብለዋል። አቶ አማኑኤል አክሎም ኮሮናን ለመከላከል ያደረግናቸውን ቅድመ ጥንቃቄዎችና ዘመቻዎችን በማርበርግ በሽታ መከላከል ላይም አጠናክረን በማስቀጠል ቫይረሱ በወረዳው እንዳይከሰትና በሰው ህይወት ላይ ጉዳት እንዳያደርስ መስራት እንደሚገባ ማሳስበዋል። የወረዳው ህዝብ የጤና ልማት ፓኬጆችን ተቀብሎ ተግባራዊ ማድረግ በመቻሉ ከተለያዩ በሽታዎች ራሱን መታደግ ብሏል ያሉት አስተዳዳሪው አሁንም ቢሆን ይህንኑ በማስቀጠል የእርስ በርስ ንክኪዎችን መቀነስና ጥንቃቄዎችን ተግባራዊ ማድረግ እንደሚገባ ማስገንዝበዋል። በግንዛቤ ማስጨበጫ መድረኩ ከተሳተፉት የሃይማኖት መሪዎች መካከል መልአከ ገነት ቄስ ካሳሁን ሙሉጌታ፣ ቄስ ዘሪሁን ደፋርና አቶ ማቴዎስ መንገሻ በበኩላቸው ከዚህ ቀደም በጸሎትና የተለያዩ መከላከያ መንገዶችን ተጠቅመን ኮቪድን ጨምሮ ሌሎች በሽታዎችን ለመከላከል ያደረግናቸውን ጥንቃቄዎች አጠናክሮ ማስቀጠል ብቻ ሳይሆን ዘላቂና መደበኛ ተግባራት እንዲሆኑ የሚጠበቅባቸውን ሃይማኖታዊ ኃላፊነት እንደሚወጡ ተናግረዋል። የወረዳው ጤና ጽህፈት ቤት በሳይለም ሁለተኛ ደረጃ ትምህርት ቤት በተዘጋጀው የወላጆች ምክክር መድረክ በመገኘት በማርበርግ በሽታ አስከፊነትና ምልክቶቹ እንዲሁም የመተላለፊያና መከላከያ መንገዶች ዙሪያ ትምህርት ሰጥቷል።
አመራሩ በስልጠናው ያገኘውን እውቀትና ክህሎት ወደ ተግባር በመቀየር ውጤታማ ተግባራትን ማከናወን እንደሚገባው የጊምቦ ወረዳ አስተዳደር ገለጸም። በቦንጋ ከተማ ሲሰጥ ከነበረው 3ኛ ዙር የአመራር ስልጠና የተመለሱ አመራሮች ጋር ቀጣይ ተልዕኮን በተመለከተ ውይይት ተካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ምህረት ማሞት አቅርበዋለች። በመደመር መንግስት ቀደም ሲል በወረዳው እየተከናወነ ያለው ተግባር ይበልጥ ለማስከተል አመራሩ በቦንጋ ከተማ ሲካሄድ የቆየው ስልጠና ስንቅ እንደሆነ የገለጹት የጊምቦ ወረዳ ዋና አስተዳዳሪ አቶ ትበብሩ አሰፋም ፈጠራም ፍጥነትና ዝላይ በተጨባጭ ውጤት ማረጋገጥ ያስፈልጋል ሲሉም ተናግረዋል። ያሉንን እድሎች በመጠቀም የፓርቲውን አስተሳሰብ ወደ ተግባር መቀየር ላይ በየደረጃ ያሉ አመራሮች በቁርጠኝነት መትጋት አለባቸውም ብለዋል። ስልጠናውን ሲወስዱ የቆዩ አመራሮች በወረዳው አስተባባሪዎች በተደረገላቸው አቀባበል መደሰታቸውን የተናገሩት አመራሮቹ በቆይታቸው ያገኙትን እውቀት ወደ ውጤት ለመቀየር ዝግጁ መሆናቸውን ተናግረዋል። በተመሳሳይ መልኩ በስልጠናው ወቅት የተለያዩ አጎራባች ወረዳዎች ላይ ባደረጉት ጉብኝት ልምድ መለዋወጣቸውንም ጠቁመዋል። ቀደም ሲል 2ኛ ዙር ከስልጠና የተመለሱ የወረዳ አስተባባሪዎች 3ኛ ዙር አመራሮች በቦንጋ ከተማ ስልጠና ከገቡ በኋላም ሲያከናውኑ የቆዩትን ተግባር የወረዳው የመንግስት ዋና ተጠሪ አቶ አጥናፉ ጌታቸውም በዝርዝር አቅርበዋል። ከነዚህም የገቢ አፈጻጸም፣ የግብርና ልማት ስራዎች፣ የጤና ስራዎች፣ የትምህርት ልማት፣ የኢኒሼቲቭ ስራዎችና የፓርቲ ስራዎች እንዲሁም ሌሎች ሲከናወኑ የቆዩ ተግባራት በጥንካሬና በጉድለት ጠቁሙም ቀጣይ ጊዜያት አመራሩ ከስልጠና ያገኘውን እውቀት በመጠቀም ውጤታማነትን ማረጋገጥ ያስፈልጋልን ብለዋል። በስልጠናው ከተሰጡት መካከል የመቀነስ ግቦች፣ የዜሮ ግቦች፣ የአንድ ግቦች፣ የሁለት ድርጅት ግቦች፣ የ100% ግቦች ላይና ሌሎች ጉዳዮች ላይ በትኩረት መስራት እንደሚያስፈልግ አቅጣጫ ተቀምጠዋል። የማህበረሰብ አቀፍ ጤና መድህን አገልግሎትን በማስፋት ህብረተሰቡን ተጠቃሚ ለማድረግ እየተደረገ ያለውን ርብርብ ለማሳካት ሁሉም የበኩሉን መወጣት እንዳለበት የጨና ወረዳ አስተዳደር አሳሰበም። በወረዳው የ2018 በጀት ዓመት የማጠሚያ አፈጻጸም ላይ ከባለድርሻ አካላት ጋር ውይይት ተካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ምህረት ማሞት አቅርበዋለች። መንግስት የዜጎችን ጤና ለማስጠበቅ ዘርፈ ብዙ ተግባራትን እያከናወነ ይገኛል። ከነዚህም መካከል ማህበረሰቡ ባንዴ በከፈለው ገንዘብ አመቱን ሙሉ እንዲጠቀም እያስቻለ ያለው የማህበረሰብ አቀፍ ጤና መድህን አገልግሎት አንዱ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አመራሮችና ከፍተኛ ባለሙያዎች በወረዳ ያለውን የእስካሁን የማጠመ ተግባር አፈጻጸምን በመገምገም የታዩ ጠንካራና መስተካከል ያለባቸው ነጥቦችን በመለየት የቀጣይ አቅጣጫዎችን አስቀምጠዋል። የክልሉ ጤና ቢሮ ምክትል ኃላፊና የሕክምና አገልግሎት ዘርፍ ኃላፊ አቶ ምትኩ ታመነ እንደገለጹት አሁን ላይ የማጠሚያ ዓላማ ያልተረዳ አካል ባለመኖሩ አፈጻጸሙ በፍጥነት እንዲሻሻል ትኩረት ሊሰጥ ይገባልን ብለዋል። በወረዳው አሁን ባለው ደረጃ ጥሩ እንቅስቃሴ መኖሩን የጠቆሙት አቶ ምትኩም አባላት ምጣኔ እቅድን በቀሪው ጊዜያት ተጠናቆ ህብረተሰቡ ተገቢውን የጤና አገልግሎት እንዲያገኝ ማድረግ እንዳለባቸው አሳስበዋል። በበጀት ዓመቱ እንደ ወረዳ 16667 አባላትን በሁሉም ቀበሌዎች ለማፍራትና ለማደስ ታቅዶ እስካሁን እድሳትና የአዲስ አባል ምጣኔም 4311 አባላት ሆኖ አፈጻጸሙ 26% ሲሆን የተሰበሰበው ገንዘብ 500,031,232 ብር ገቢ መደረጉም ተብራርተዋል። የማጠሚያ ገንዘብ የሚከፍለው በጊዜ ገደብ በመሆኑ ጊዜ አልቆ ከመዘጋቱ በፊት ባሉት ውስን ቀናት ውስጥ ትኩረት ሊደረግ እንደሚገባም የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም ጥሪ አቅርበዋል። የማጠሚያ ጉዳይ እንደ ሀገር የሴክተሩ የትኩረት አቅጣጫዎች አንዱ መሆኑን ገልጸው አመራሩ ትኩረት ሰጥቶም በቀሩት ቀናት አባላት የማፍራት ስራ መሰራት እንደሚገባም ገልጸዋል። በመድረኩ የተሳተፉ የወረዳ አስተባባሪ አካላትና የዘርፉ ባለድርሻ አካላት ችግሮችን በጋራ ገምግመው በቀጣይ ቀናት ውስጥ የተሻለ ውጤት ለማስመዝገብ እንደሚጥሩም ገልጸዋል። ምርትን ለማሳደግ በአዲስ ማሳ ቡና ማልማትን ጨምሮ የነባር ማሳዎች ምርታማነታቸው እንዲያድግ እየተሰራ መሆኑ ተገለጸም። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በቡና ልማት የተሸፈነው መሬት 597521 ሄክታር መድረሱን የክልሉ ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ ተናግረዋል። ዘገባው የክልሉ መንግስት ኮሚኒኬሽን ቢሮ ነው። ጽዮን ታደለ ታቀርበዋለች። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በቡና ልማት የተሸፈነው መሬት 597521 ሄክታር መድረሱን የክልሉ የቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ ተናግረዋል። በክልሉ ለቡና ልማት ምቹ ስነ ምህዳር መኖሩንና ካሉት 41 የገጠር ወረዳዎች በ38ቱ ቡና በስፋት እየለማ እንደሚገኝ ገልጸው ከወረዳዎቹ መካከል 26ቱ ቡናን ስፔሻላይዝ የሚያደርጉ ናቸው ብለዋል። በጫካ፣ በከፊል ጫካ
በጓሮና በዘመናዊ የተከላ ዘዴዎች በክልሉ ቡና እየለማ እንደሚገኝም ገልጸዋል። ምርታማነትን ለማሳደግም በአዲስ ማሳ ቡና ማልማትን ጨምሮ ነባር ማሳዎች ምርታማነታቸው እንዲያድግ እየተሰራ መሆኑን ተናግረዋል። ከአረንጓዴ አሻራ ልማት ጋር በማቀናጀት ባለፉት 4 ዓመታት በአማካይ በአመት ከ68 ሚሊዮን በላይ የቡና ችግኝ በማዘጋጀት መተከሉንም ጠቅሰዋል። በዚህም የቡና ማሳ ሽፋን 597521 ሄክታር ደርሷል። ከዚህ ውስጥም የጫካ ቡና 12.9፣ የከፊል ጫካ 11.2፣ የጓሮ ቡና 65.5 እና ዘመናዊ ተከላ 10.2 በመቶ ነው ሲሉ አብራርተዋል። በምርታማነታቸው የተሻሉ በሽታ የሚቋቋሙ የተለያየ ስነ ምህዳር የሚላመዱ የቡና ዝርያዎች በግብርና ምርምር ማዕከላትና ፈቃድ ባላቸው የቡና ዘር አዘጋጅና አቅራቢ ማህበራት አማካኝነት ለአርሶ አደሩ እየቀረቡ እንደሚገኙ አብራርተዋል። ዘንድሮ ለሚተከለው ከ86 ሚሊዮን በላይ የቡና ችግኝ የዝግጅት ስራ እየተከናወነ መሆኑንም ጠቁመዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኢትዮጵያ በዘርፉ ያቀደችውን ዓላማ እንድታሳካ ድጋፍ ለማድረግ ቁርጠኛ መሆኑን የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ዳይሬክተር ራፋኤል ማሪያኖ ተናገሩ። ዘገባው ከፋና ሚዲያ ኮርፖሬት ነው የተገኘው። ፍጹም ተሾመ ያቀርበዋል። ዋና ዳይሬክተሩ ኢትዮጵያ የኒውክሌር ኃይል ፕሮግራም መጀመሯን አስመልክቶ ባስተላለፉት መልእክት ኢትዮጵያ ኮሚሽኑን አቋቁማ ስራ መጀመሯ ትልቅ አጋጣሚ መሆኑን በመግለጽ የእንኳን ደስ አላችሁ መልእክት አስተላልፏል። በጠቅላይ ሚኒስትር ዶክተር አብይ አህመድ ራዕይና የአመራር ቁርጠኝነት ኢትዮጵያ ሰላማዊና ደህንነቱ የተጠበቀ የኒውክሌር ኃይል ፕሮግራም መጀመሯን አድንቀዋል። Launch of the Ethiopian nuclear power program and the first high-level event of the newly established Ethiopian Nuclear Energy Commission. Let me begin by congratulating Prime Minister Abiy Ahmed for his vision and his leadership. የኒውክሌር ኃይል የኢንዱስትሪ እድገትና የሰለጠነ የሰው ኃይል ለማፍራት ትልቅ ሚና እንደሚጫወት ገልጸው በጋራ ለመስራት ዝግጁ ስለመሆናቸውም አብራርተዋል። Nuclear power is a source of reliable, low-carbon electricity and a catalyst for socio-economic development. It boosts industrial growth and high-skilled employment. The International Atomic Energy Agency is fully committed to supporting Ethiopia in fulfilling its goals. ኤጀንሲው ኢትዮጵያ በዘርፉ ያቀደችውን ዓላማ እንድታሳካ ድጋፍ ለማድረግ ቁርጠኛ ስለመሆኑም አረጋግጠዋል። የኒውክሌር ኃይል ፕሮግራም ለአንድ ሀገር እድገት ዘርፈ ብዙ ጠቀሜታ እንዳለው ጠቅሰው ኢትዮጵያ የዚህ ፕሮግራም ተጠቃሚ ለመሆን እየሰራች ያለው ስራ የሚበረታታ መሆኑን አስረድተዋል። ኢትዮጵያ የኒውክሌር ኃይል ፕሮግራም ላይ በትኩረት መስራቷ ለወደፊት እድገቷ ትልቅ አስተዋጽኦ እንደሚያበረክትም በመግለጽ ኢትዮጵያ ዓለም አቀፍ ደረጃውን የጠበቀ የኒውክሌር ኃይል ፕሮግራም እንድትገነባ ድጋፍ እንደሚያደርጉም ዋና ዳይሬክተሩ ማሪያኖ ተናግረዋል። There are many milestones on the path to success. We are proud to be your partner and to widen our support. We are already doing a lot together, including expanding radiotherapy and cancer care through the IEA's Rays of Hope initiative. And we have much more to offer. የወላይታ ህዝብ የዘመን መለወጫ በዓል የሆነው ጊፋታ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የሰው ልጅ የማይዳሰስ ባህላዊ ቅርስ ሆኖ ተመዘገበም። በህንድ ኒው ዴሊ እየተካሄደ በሚገኘው 20ኛው የዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤ ላይ ነው ጊፋታ የማይዳሰስ ባህላዊ ቅርስ ሆኖ የተመዘገበው። ጊፋታ በየዓመቱ ከመስከረም አጋማሽ እስከ ጥቅምት ወር መጀመሪያ ባለው ጊዜ የሚከበር ሲሆን የወላይታ ማህበረሰብ አዲስ ዓመት መጀመርን ያመለክታል። በዓሉ ከመድረሱ በፊት ባሉት ቀናት ቤተሰቦች ቤታቸውንና አካባቢያቸውን ያጸዳሉ፣ ግጭቶችን ይፈታሉ፣ እንዲሁም በዓሉን በጋራ ለማክበር ወደ ቀያቸው ይመለሳሉ። የጊፋታ በዓል በቤተሰብ ስብስቦች፣ በጥሬ ስጋ፣ በባህላዊ መጠጦች መጋራትና በሽማግሌዎች ምርቃት ይከበራል። ምሽት ላይ ባህላዊ ዘፈንና ጭፈራ ታጅቦ በእሳት ዙሪያ መርሃ ግብር ይከናወናል። የ10 ቀን በዓሉ የሚደመደመው ደግሞ በፈረስ ግልቢያ፣ በሙዚቃና በመጨረሻ በምርቃት በታጀበው ታላቅ መርሃ ግብር በሆነው ጎሎ እጀታ ነው። የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎበኙም። በኢንስቲትዩቱ በነበረው ጉብኝት የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ምክትል ዋና ዳይሬክተር እና የኒውክሌር ኢነርጂ ዲፓርትመንት ኃላፊ ዶክተር ሚካኤል ቹዳኮቭ እንዲሁም የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ኮሚሽነር ሳንዶካን ደበበን ጨምሮ የተለያዩ ከፍተኛ የስራ ኃላፊዎች የተሳተፉበት ነበር። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና አዲሱን የኢንስቲትዩቱን ዋና መስሪያ ቤት በተመለከተ ማብራሪያ ሰጥተዋል። የዜና ምንጫችን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው።
ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብራችሁ ቆይታ አደረግኩ። ቀሪ የካፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆዩልን።